ዮሐንስ ሰምተን ቅድምም እኮ የፈለግከው እኔ ይሄንን እንድናገር በአንተን ጎን ያሉትን እንዲሰሙት ስለምትፈልግ ነው እንጂ ቅድም እኮ በውስጡ ሲባል እንኳን አልፈለግኩም። አንቺ ነሽ እኮ ያመጣሽው። ይቅርታ ይበለኝ እናቴ፣ ይቅርታ ይሆናል። ብዙ ነገር የተራመድከው አዳምጪኝ። ምክንያቱም ማለት ነው አንተ ልክ ካድከኝ ደግመክ ማለት ነው ደጋግመክ የሰበርክኝ አንተ ነክ። ምክንያቱም ሚያዝያ 27 አባት አስታርቀው ወደ ኋላ ለመመለስ አልፈልግም። የደናየለ ይነግራል ለህግ ባለቤት ትሆነኝ ዘንድ ወልጄ ተቀብያለሁ። አልክዳትም ላልክዳት ቃል ኪዳን ገብቻለሁ። ስላሴ ይሄ ክብሩ እንዲወርድ ዛሬ ደግሞ እነዚህ የሰደቡት ሰዎች እያጨበጨቡ ነው። ዛሬ ቆፍጠን ብላል ትዳርግ ላይ። ምክንያቱም ከስር መሰረቱ እንደዚህ አይነት ሰዎች ስለማይፈልጉ ነበር። ገባክ? አሁን ለማጨብጨብ የፈለገበትን ራሱን ከፍ ከፍ ለማድረግ የሄደበትን መንገድ አይኖ ዮሐንስ በደንብ ነው ማቀቅ። ማንም አያውቅህም፣ እኔ አውቅሃለሁ። እስከ ገላክ እስከ ምናምንክ እስከ አስተሳሰብ በደንብ ነው ማቀቅ። እዚህ ጋር የምታራምደውን ደግሞ ያለውን ነገር አውቃለሁ በደንብ። ስለዚህ ብዙ ነገር ባትራመድ። በመጀመሪያ ደረጃ ወደ ሚዲያ አመጣሹ እኔ አይደለም ያመጣሁት፣ ብዙ ልጆች ያውቃሉ። እሱ ነው ከመጀመሪያውንም የጀመረው። ሚዲያ ላይ የተዋወቅ ነው እዚሁ ቲክቶክ ላይ ነው። አትወቃቀሱ። እሱ ጀመረ፣ አንቺ ሁለታችሁም ጥፋተኛ ነው። ለውቅሱ አይደለም በሚዲያ ታሪክ አትወቃቀሱ። ጥፋቱማ በጣም ጥፋት አጥፍተናል። በመጀመሪያ ግን ትዳር ላይ ስንገባ ዮሐንስ ይዘኸኝ ጥፋ አልፈልግም ይሄ ሚዲያውን ብዬ ተናግሬያለሁ። ሁሌ ጸባችን ሚዲያ ነበር። እሱ እንዲያቆም ገባክ? እሱ እንዲያቆም በጣም ብዙ ነገር አድርጌያለሁ። ንጽጽር ውስጥ እንዲሰራ አልፈልግም። ብዙ ሰዎች ደግሞ እንዲሰራ ይፈልጋሉ። ምክንያቱም እሱ የሚናገረው ንግግር ሮንግ ስለሆነ ያ ነገር ደግሞ ይሄ ልጅ እኔ አግብቼዋለሁ የሆነ ነገር ቢሆንብኝ እኔ ነኝ የምጎዳው። ገባክ? ነገ ለዚህ ፋሚሊ ብዬ ቤተሰብ መስርቼ የሆነ ነገር አካሉን ቢያጎሉብኝ ቢገሉብኝ የምጎዳው እኔ ነኝ። ገባ አይደል? ማንም እምነቱ ስስ ነው። ኦቨር ስትናገር ሰው ልጅ የሚያደርገውን አያውቅም። ስለዚህ ተናግሬያለሁ። ዮሐንስ እኔ አልፈልግም ንጽጽር። አሁንም አስቆማት ሚለር። አሁን ይሄ ለክፋት አይደለም። የንጽጽሩ ጸባይ እንደዚህ አይደለም። አሁን የሚናገረው ነገር ሌላ ነው። የግል ህይወት የግል ነው። ግን እኔ ጆኒ አለማስረጃ ያወራሁበት አንድም ነገር የለም በንጽጽሩ ማለት። ስለዚህ የሚናገረው ነገር ሮንግ ነው ማለት ትክክል አይደለም። ይህን እንደመታረሚያ አንድ አካሄድ ያዘ። ማንም አንተ በማስረጃ ማልከው ምንም ማልከው ሰው የሚሄድበት ግን ትክክል ነው ብሎ የሆነ ቤተ እምነት ያለው አያስብም። ገባክ? እኔ አሁን ያልኩትኝ ስለመነጻጸርክ ምናምን ሳይሆን የሆነ ሰው ቢጎዳው ገባክ? እኔ ነኝ ነው የምጎዳው ነው ምልክ። እዚህ ጋር የሚያጨበጭብለት ጆኒ ጎበዝ ግፋ የሚል ነገ እኮ የሆነ ነገር ቢሆን ይላል፣ በቃ ይረሳዋል አይደል? እኔ ግን ቶሎ ረሳዋለሁ። ያው ስለምትወድ ነው ለአንተ ከማሰብ የተነሳ። አሁን እኔ የማወራውን ነገር በጣም በክፋት እንትን ስለሚለው ነው እንደዛ አይደለም። እና ነገ የሆነ ነገር ብትሆን እኔ ነኝ የምጎዳው። ስለ እኔ ስለ ቤቴ ስለ ራሴ ስላሰብኩ ነው። ስለዚህ ገለል እንበል። ከዛ እሺ ይባላል፣ ትንሽ ቀን ይጠፋል፣ መልሶ ይመጣል። ከዛ ምን ሆነ? ብዙውን ጊዜውን ከሴቶች ጋር ይሄ ግሩፕተኝነት የለም እንደዚህ ከገስት ወደ ገስት ነው። ማንም ሴት የማይፈልገው እኔ አልፈልግም። ሌሎች ሴቶች ደግሞ በራሳቸው አመዛዝኑ። አንድ ወንድ ያገባችሁት ወንድ ሙሉ ጊዜውን በሆነ ሰዓትም ሲወጣ ስራም ምንም ሲል ከሴቶች ጋር የሚያሳልፍ ከሆነ ምንድን የሚሰማችሁ? እኔ የጠየኩት ከሱ ምንም ንብረት አይደለም፣ ሌክቸር ኑሮ አኑረኝ አይደለም። ገባክ? ጥሬ ግሬ ከባሌ ጋር ያልፍልኛል ብዬ አስቤ ያገባሁት ወንድ ነው። ግን እኔ ከሱ የጠየኩት ጊዜ ነው። ጊዜ ስጠኝ። ከሴቶች ጋር ያለህን ነገር ደግሞ አቁም። በቃ ገደብ ሊሚት። በቃ በጣም ቻት ይወዳል። በጣም
ቴክስት ምናምን ነገር በጣም በቃ እንደዚህ አይነት በጣም ሱስ አለበት። ይሄን ነገር አቁም። ሶሻል ሚዲያ የሚጠቀም ሰው የሁሉም ሰው ባህሪ ነው ውዴ። ነው ችግር የለውም እኮ ግን አለ የሆነ ነገር እንደ ባልኩ ስትሆን የሆነ ነገር እንትን ትላለህ አይደል? አንተ ትዳር አግብተህ ከሴቶቹ ጋር እንደፈለክ ትሆናለህ። እንዲ አትጠነቀቅ። የምታወራው ጠነቃለህ። ምክንያቱም ይስተካከል ነው የቴክስቱ ይስተካከላል። ዋናው እናንተ ሰላም ፍጠሩ። እሱ አያሳስብም። አይ እኔ አሁንም እኔ አመፀኛ ሴት አይደለሁም። አንድ ነገር እንድታውቁ አመፀኛ ሴት አይደለሁም። ትዳሬን መክፈል ባለብኝ እስከ ቤተሰቡ ድረስ የኔ ቤተሰብ እናቴ የገዛ ወንድሟ ሞቶ ሬሳ በር ላይ ሆኖባት ማለት ነው፣ ሰው ገሎባት ሬሳ ሆኖ በዛን ሰዓት እንኳን ሀዘን ውስጥ ሆኜ ብዙ ነገር እኮ ከኔ ጋር አሳልፏል። አላስተዛዘነኝም። ብቻዬን ሳዝን ለራሴ ህይወት እዚህ ያለሁበት ነገር ከሱ ጋር በጣም ውጥንቅጥ ውስጥ ስለነበረ ለራሴ ልዘን ለአጎቴ ልዘን እስኪያቅተኝ ድረስ ለማን ማልቀስን እስኪያቅተኝ ድረስ ጭንቀት ውስጥ ነበርኩኝ። ይህን እንኳን አንድ ቀን አያስብም። የራሱ ፍላጎትና ፍላጎት ብቻ። እሱ ከኔ ጋር ተጣልቷል። ጓደኞች አሉት። ጓደኞቹ ስር ሄዶ ይዳበቃል። ገባክ? እኔ አጎቴ እምወደው አጎቴ በስስራት እንኳን አላለቀስኩለት አላዘንኩለት። ምክንያት ውስጥ እኔ ሀዘን ውስጥ የራሴን ነገር ብቻ ተጠምጃለሁ። ገባ? ይሄም ያህል ሳለፋ ቀርቻ አይደለም። እዚህ ትዳር ላይ በጣም ለፍቻ በጣም ብዙ ነገር ነው። ሳንቲሜን እየጨረስኩ የሆነ እሱን ለማስደሰት የሆነ መንገድ አባቶች እኮ መጥተው የመድኃኔዓለምን ይዘን መጣን፣ መድኃኔዓለም ወደ አንተ ላከን ብለው ጎንበስ ብለው እንኳን እንትን ሲል ምንም አይተሰማው። እግሩ ላይ ወድቄ እንባዬ እንኳን ሲንጠባጠብ ለማንሳት በጣም እንትን አለ። ግን ሆኖም በመጨረሻ በስብከትም አድርገው በወንጌልም አድርገው ምናምን አስታረቁን፣ ሰላም ፈጥረው ባርከውን ጸሎት አድርገን እነዚህ አባት ሄዱ። በሰላም ነው የመጣሁት ወደ ቤቴ። ህልም አየሁ አለኝ። 2 ቀን አድሬ እሱ ጋር ቤቴ ከገባሁ በኋላ የሆነ ሳንቲም ላኪልኝ አለን። ሳላኩለት ግንቦት ዋልን። እሑድ ዕለት ደወለ። ህልም አየሁ አለኝ። የምን ህልም አየህ? እኔ ደግሞ ጥሩ ነገር መሆን አለበት ብዬ ላይክ በፊት እንደመሆነው ከእሱ ጋር ሪላክስ እያላገጥኩኝ ተናገርኩኝ። ከዛ የምን ህልም አየህ ጆ? ጆ አልለውም አባቴ ነው ብዬ የምጠራው እኔ ሲጀመር እሱ ማለት ነው። ሄደን ተጫንከኝ እንዳትይና ያው ሰማንያችሁ ስላለ ላፊ አይደለም የሚሄደው ያለው እውነታው ነው። ይሄ ያለውን ይሄ ምልክ ያሁኑ ነው እንግዲህ ይሄ ወራት ገባክ? ከዛ ምን አልኩትኝ ትርቁ ተፈጽሞ ምናምን እሱ ጋር አድሬ መጥቼ ቤቴ ከመጣሁ በኋላ ደወለልኝ እና ምን አለኝ? ህልም አየሁ። የምን ህልም አየክ? ከዛ እያላገጥኩ ነው አባቴ የምን ህልም አየክ ምናምን ስል ከዛ አንቺ ሞተሽ አለኝ። አንቺ ሞተሽ እኔ ሳለቅስ አለኝ። አንቺ ሞተሽ እኔ ሳለቅስ አለኝ ሲለኝ ምን አልኩት? ሳላስጨርሰው ይሄማ ደስታ ነዋ ታዲያ አልኩትኝ። ሪካርድ አለኝ ባይዘወይ የሆነ ነገር በዚህ በህልሙ ስላስደገምኩት ድገምና ንገረኝ ብዬ እንትን ስላልኩት እንትን አድርጋለሁ እና አንቺ ሞተሽ እኔ ሳለቅስ ሲለኝ ሀዘን ደስታ ነው። በመጥፎ ነገር አላሰብኩም። ኪዳነ ቃሏን እማምላክን ምን አልኩት? ይህ ደስታ ነው። አረ ቆይ እስቲ አስጨርሽኝ ሌላም አለ ብሎ ቆጣ አለ እንዴ። ከዛ ደነገጥኩኝ። ማለት የተናገረው ይህ ቁጣ መጀመሪያ ያስቆመኝ ቁጣ አስደነገጠኝ። ከዛ ምን አለ? ሁለታችን ድስት አሟጠን ስንበላ ህልም አየሁ አለኝ። ከዛ ድስት ደግሞ ማሟጠጥ እንግዲህ እኔ እስከማውቀው ድረስ እንደ ህልሙ እንትን ነው፣ ችግር ሲወጣ ነው።